የኔ ልጅ ደህና ነሽ አይደለ? እዚህ ምንም አላደረኩሽም አይደል? የኔ ልጅ አሁንስ እኔ በነገሮች በጣም ተስፋ እየቆረጥኩ ነው። ቆይ ለምንድን ነው ነገሮች እኛ ላይ የሚበዙብን? ለምን አንቺ ጋር ብቻ? ለምን የኔ ልጅ? እኛ ሴሱ ፍጥ እማዬ እኔ አላምንም። እውነት ይሄ ቃል የወጣው ካንቺ አንደበት ነው? እንዴት ነሽ? ጽጌሬዳ እንዴት ናት? እንዴት ጉዳይ ሰጠኝም እንዴ መቆና ምን ሆነ? የጽጌሬዳ ጉዳይ እኮ የሁሉም ሰው ጉዳይ ነው። አርግሻለሁ። ምን ነው ባይመስልም ለዛም በጣም ምስኪን በሆኑ ሰዎች እንባ በጣም ጂቲ አንዳንዴ ራሱን የሚገርመኝ እንባ ጎርፍኖ አለመውሰዱ ነው። ሰላም የተወዳችሁ የጽጌሬዳ ድራማ ተከታታዮች፣ በእውነት የዮናስ ሞት በጣም የሚያሳዝንና ልብ የሚሰብር ነው። ማን ሊያደርገው ይችላል ብለን ስናስብም በጣም የሚገርም ነው። በሰርጉ ቀን የሰው ልጅ ቢሞት ማለት ምንድነው ሊሰማ የሚችለው? ጽጌሬዳስ በዚህ ሰዓት ምን አይነት ነገር ነው የተሰማት ያለው? ጽጌሬዳስ የመጀመሪያ ተጠርጣሪ የሆነችበት ምክንያት ምንድነው? የዮናስም ገዳይ ማን ነው? በዚህ ሰዓት ላይ የብዙ ሰው ጥያቄ ሊሆን የሚችለው ዮናስን ማን ገደለው? እንዴት ሞተ ነው? ጽጌሬዳስ በምን አይነት አግባቢነት ነው ልትያዝ የቻለችው ነው? ወይስ ፍቅረኛው ስለነበረች እዛ ሙሽራ ስለነበረች ብቻ ነው? ካልሆነም ደግሞ የሚያውቅ ሰው ይኖራል ማለት ነው። ጽጌሬዳ ወዳው እያገባች እንዳልሆነ የሚያውቅ ሰው ኖሮ ይሆናል ማለት ነው። ሌላ ደግሞ አሳሳቢ የሚያደርገው ጉዳይ ምንም አይነት ማስረጃ የሚሆን ነገር አልተውም ብለው የፌቨን እናትና የጽጌሬዳ እናት ሲያወሩ እንደሰማችሁት ምንም አይነት ማስረጃ አልተገኘም ማለት በተራቀቀ አይነት መንገድ የተደረገ ግድያ ይሆናል ማለት ነው። በዚህ አሁን የብዙ ሰው ግምት ሊሆን ይችላል ብለን የምናስበውን ግምት የድራማውን እስከ መጨረሻው ስናይ ግምታችን የሚጥል ወይንም የሚያጣጥል ሐሳብ መጥቷል። እኔ አሁን ልክ የሞቱን ሳይ አንደኛ ተጠርጣሪ ያረኩት ነብዩን ነው የሚሆነው። ነገር ግን ነብዩ ያን ነገር እንዳላደረገ ቁልጭ ብሎ የሚያሳይ ነገር እያሳየን ነው። እንዳትረሱ ደግሞ የሚፈልገው ነገር ከዚህ ቀደም ከ3 ክፍል በፊት አይታችሁ ከሆነ መኮንን መንገድ ላይ ከዮናስ ጋር በሚገናኙበት ሰዓት ላይ ተደብቆ ሲከታተሉ የነበሩ ሰዎች አሉ። በአጠቃላይ ዮናስ ሌላ ጠላቶች ነበሩት። ግን ይህንን ነገር የሚያደርገው ማን ነው? ብዙ ጊዜ የሆነን ሰው መግደል የሚችል ሰው ወይን ሲገል የሆነ ነገር ለማትረፍ ነው። ምን ሊያተርፍ ነው የገደለው? ምናልባት ነብዩ ገሎ ቢሆን ፍቅሩን ሊያተርፍ ከጽጌሬዳ ጋር ያለውን ግንኙነቱን ለማስቀጠል ገደለ ልንል እንችላለን። ነብዩ ካልሆነ እዚህ ግድያ ላይ ነብዩ እጁ ከሌለበት የዮናስ ገዳይ ሊሆን የሚችለው ማን ነው? እንደተመለከታችሁት ጽጌሬዳ ከእናቷ ጋር በምታደርገው ንግግር መሃል በሐሳቧ ስታወራ እንደሰማ ነው በእንትና ሞት በዮናስ ሞት ምንም ባይመስላትም ያን ያህል የተጎዳችበት ያዘነችበት ባሌን አጣው ፍቅረኛዬን አጣው የምትልበት አይነት ሞት ባይሆንም ግን እንደ ሰው በመሞቱ አዝናለች። ይህ ማለት በመሞቱ ውስጥ ምንም አይነት ፍንትን የለም እጇ የለበትም ማለት ነው። ከዛ መለስ እንበልና ከነ ነብዩ ቤት ጽጌሬዳ የወሰደችን ሽጉጥና አስታውስ። ከነ ነብዩ ቤት ጽጌሬዳ ሽጉጥን ከወሰደች ሰዓት አንስቶ ምንም አይነት ጥቅም ላይ አላዋለችውም። ሽጉጡን መውሰዷን ብቻ ነው የምናውቀው። ምናልባት ለዚህ ቀን ያስቀመጠችው ሌላ አይነት ሴራ ይኖር ወይ የምለውን በጣም በትልቁ አስባለሁ። እንደ ተመለከታችሁ ደግሞ መኮንን በትልቁ እየተጠራጠረው ነው ነብዩን እየተጠራጠረው ነውና ምናልባት የሆነች ትንሽዬ ፍንጭ ከተገኘች የመጀመሪያ ሰው ሊሆን ይችላል ብዬ አስባለሁ። ያ የሚሆንበት ምክንያት ዮናስ የመኮንን አለቃ ነገር ነው፣ አሰሪ ነገር ነው። እንደተመለከታችሁት የወንጀል ስራ ወይንም የምስጥር ስራዎችን የሚያሰራ አይነት ሰው ነበር። በመሞቱ ላይ የሱ እጅ አለበት ወይ ብሎ ቀጥታ እንኳን ባይጠይቅ ዳርዳር ሲል የነበረበትን መንገድ ምናስታውስ ከሆነ ሌላ አይደለም ጽጌሬዳን ሄደ ጠይቃታል ወይ ብሏል። ጽጌሬዳን ሄደው ልጠይቅ እንደሞከረ ሲያስብ ደግሞ ለሷ የተለየ ቦታ ስቲል አለ ማለት ነው ብሏል። ከዛ ደግሞ ደስተኛ የምትሆን መስሎኝ ብሎታል። ይህ ማለት መኮንን አሁንም ነብዩን በግድያው ላይ የሆነ አይነት መጠራጠሮችን እያሳየ ይገኛል። ሌላ ነገሩ ደግሞ ታሪኩን ወደኋላ ስንመልስ ፌቨንና ጽጌሬዳን ሊያገናኝ የሚችል ሌላ ታሪክ የተፈጠረ ይመስላል። አሁን እንደምንመለከተው ፌቨን ነብዩ እያለቀሰችና በጣም እያፈቀረችው ነው። ልጅ እያለች ግን አሁን ጠበቃ ቢሮ ያለው ለጽጌሬዳ
ጠበቃ ሊሆን ያለው ሰው ከዚህ በፊት ታፈቅረው እንደነበር ነው። ምናልባት ይገናኙና ታሪክ ሊቀየር ምናምን ነገር የሚመስሉ ፍንጭ የሚያሳዩ ብዙ ነገሮች አሉ። እዚህ ክፍል ላይ አንዳንድ ነገሮቹ የተዳፈኑ ወይንም ያለፉ ቢሆንም እንደውም በዮናስ ሞት ላይ ዲቴል በጣም መታየት የነበሩ ነገሮች ምርመራዎችም የሚደረጉ ሂደቶችም በግልጽ አልታዩም። በቀጣይ ክፍል የሚታዩ ይሆናል። ግን መጀመሪያ ተጠርጣሪ ሊሆን የሚችለው ማን ነው ከተባለ እንደኛ ሳትወደው እንዳገባችው ስለተነገረ ጽጌረዳ ተጠርጣሪ ሆና ከገባችው በኋላ ምርመራው የሚቀጥል ከሆነ ምናልባትም ነብዩ ጋር የሚመጣበት መንገድ ሰፊ ይሆናል። ደግሞ አሳሳቢ ጉዳይ የላይላና የመኮንን ነው። ሁለቱም ነገሩን እንዳሰቡት ባቀዱት መንገድ ሄዷል። ግን መስፍን አሁን ምንም በተፈጠረው ነገር ላይ እያሳየ ያለው መሸበር ልጅ ነው ይወለድ አይደለም። እንደምንመለከተው ከነብዩ ውጭ ልጅ የለው። ልጅ እንደውም ፈልጋለሁ ይወለድ ከማለት ይልቅ በጣም እየተረበሸ ነው። ምን አይነት ማት ነው የመጣብኝ ያለ ነው። ላይላ ደግሞ ነገሩን እንዳሳካችና መልካም ነገር እንደተደረገላት በውስጡ አስባ ስንትን ስትለው ደስተኛ የሚሆን ነበር የመሰላት። አርግዣለሁ ብላ ስትናገር ደስተኛ የሚሆን ነበር የመሰላት። ግን የመስፍን መረበሽ አሁንም ነገሮቹን መቀበልና አለመቀበል ላይ ይሄዳል። ሌላ ቦታ ላይ ደግሞ ይህን ራሱን መልሰን ስናይ መስፍን እንደምናስበው መልካምና ጥሩ ሰው ብቻ እንዳልሆነ ከዓመታት በፊት ሌላ አይነት ስራ እንደሚሰራ ማለት በግልጽ ባይናገሩም የጽጌረዳና የፌቨን እናት ቁጭ ብሎ በሚያወሩበት ታሪክ ላይ የመስፍን ሀብት የመጣበት መንገድ ትክክለኛ በሆነ መንገድ እንዳልሆነና በሰዎች እንባ ይመጣ የሰዎች እንባ ጎርፍ ሆኖ የሚወስድ ቢሆን የሚወስደው መስፍን ነበር እስከ ማለት በጣም የግፍ ገንዘብ የተሰበሰበበት ከሆነ ምናልባትም ላይላ እንዳሰበችው በላይላ መንገድ ሄዶ ይሄንን አሁን እሷ በሆዷ ያዘችውን ልጅ የቤቱ ወራሽ አድርጋለሁ ብላ ቀጣይ ነብዩን እስከ ማስወገድ የሚያሳስብ ዓላማቸውንና እቅዳቸውን እሺ ላይል ይችላል። ምናልባትም በቀጣይ ክፍል ከምንመለከታቸው ነገሮች ውስጥ የመጀመሪያ ሊሆን የሚችለው የወንጀሉ ጉዳይ ሆነና በሚቀጥለው ግን ወይ ልጁ ይውረድ ወይ የሆነ አይነት ወይ አውቀሽ ነው ያረግሽው አይነት ነገር ሪአክሽን ያደርጋል። ላይላና መስፍን የሚጋጩ አይነት እንትን ያለ ይመስለኛል። ከዚህ ጋር ተያይዞ ግን አሁንም ቢሆን የጽጌረዳ እናትን የፌቨን እናት ደጋግማ የምትጠይቃት ጥያቄ መስፍን ላይ አንድ ነገር ያሰበች ይመስላል። ነገሮቹ ቀናት አልፎ ሄዶ ከቆየም በኋላ አሁንም ጭንቅላቷ ውስጥ የተቀመጠው አንድና አንድ ጥያቄ ከመስፍን ጋር ያለውን ያን ምስጢር እንዴት አወቅሽ? መጀመሪያ ምስጢሩን ለማወቅ ነበር። ምስጢሩን ካወቀች በኋላ ደግሞ ያወቀችበትን መንገድ ለማወቅ ሩቅ እየተጓዘች ነውና ይሄ ነገር ብዙ ነገር እነሱ ጋር ያለው ሴራ ያሳያል። አንዳንድ ነገሮቹ ደግሞ በሌላ መንገድ የሚያጠራጥሩ ነገሮችም አሉ። ምናልባትም የጽጌረዳ እናት እጢ የተባለው ነገር ራሱ እኔ ከዚህ በፊት የሰራው 39 ላይ እንዳወራሁት ማለት እጢ የተባለው ራሱ የሌለባት በሽታ ቢሆንስ? ከዶክተሩ ጋር የሆነ አይነት ምስጢር ጀምሮ ቢሆንስ? የመስፍን ጉዳይ ከሰማች ልትሰማ የጀመረችው መንገድ ቢሆንስ? ከጀመሩም በኋላ ወይንም ኦፕሬሽኑ ራሱ አንድ ጭንቅላቷ ላይ ሌላ ነገር የሚያመጣ አይነት ፕሮሰስ ያለው አይነት አይመስላችሁም ወይ? እንደዚህ አይነት ሐሳብ አለኝና እንደዚህ ይመስላል። ጽጌረዳ ድራማ በዚህ ክፍል ያለቀበት ቦታ አሪፍ ነው። የኛውን ክፍል ያው ስለ ሰርጉ ብቻ ነው ጭፈራ ነው ብለን እነሱ ኮሜንት ላይ ቅርታ ጠይቋል። ኮፒራይት ነው አንዳንድ ነገሮች ዘፈኖችን ምናምን ነገር አንስተውብን ብለዋል። ግን እዛኛው ክፍል ላይ ዋና ሜን ነገሮች ተነስቷል። ከተነሱ ነገሮች ውስጥ ግን ሊጠናከር ይገባ የነበረው የዮናስ ሞት ላይ ነበር። ዮናስ ሞት ላይ አሁን ፖሊሶቹ ሲከታተሉ ምንም አይነት ማስረጃ እንዳልተተወና ለሴቶች ብቻ ጠበቃ ሊቆም የፈለገው ድርጅት የጽጌረዳ ጠበቃ እንደሆነ ጠበቃው ደግሞ የልጅነት ጓደኛቸው እንደሆነና እንደውም የሚያሳየው ነገር ወረቀቱን ሲያይ ደንግጧልና ምናልባትም የደነገጠው ለጽጌረዳ የተሻለ ሌላ የፍቅር ስሜት ይኖራል ወይ ያን ሰው ደግሞ ፌቨን ታፈቅራለችና ቀጣይ ክፍሎቹን በጣም ውስብስብ የሚያደርጉ የተለያዩ ነገሮች እየመጡ ይገኛሉ። በዚህ ክፍል ጽጌረዳን የተመለከተንበት መንገድ ይሄንን ነው የሚመስለው። እኔ በበኩሌ አሁን አሪፍ ቦታ ላይ የመጣ ነው። ድራማው አሪፍ ነው፣ ግን ሴራዎቹ ሞር ሊወሳሰቡ ይችላሉ። ምክንያቱም ከባለፈው እንዳልኳቸው መኮንንና
ፌቨን ስራ አቁመናል ብለው ነበር። ግን የሆነ ሰዓት ላይ ራሳቸው ነገሩ ሳይሆን ሲቀር ሊገናኙ እንደሚችሉ ነግሬያቸዋለሁ። ኦልሬዲ እነሱ ስራ ጀምሯል። ያው መኮንንና ፌቨን የሚሰሩት ስራ ነብዩን የማሳመንና የመሰለል ስራ ብቻ ነው። ጽጌረዳን ታስታውሷታላችሁ። ልታገባ እየወሰነች የሰርግ ጥሪ ካርድ እየሰጠች እንኳን የምትጠብቀኝ ከሆነ ያገኛለሁ ብላለች። ከቤታቸው ወስዳ የደበቀችው ሽጉጥ ምንም አይነት ፍንጭ ወይንም ምንም አይነት ጥቅም ላይ አልዋለም። መስፍንም ከቤት ሽጉጥ ጠፍቷል ብሎ ሲያወራ አልሰማንም። ነብዩም ሆነ ሌላ ከቤታቸው ብቻ የደበቀችው ሽጉጥ በማን ስም የተመዘገበ እንደሆነ ያው ከመስፍን ቤት ሲወሰድ የመስፍን ነው የሚሆነው። ሽጉጡ መጥፋቱ ብቻ ነው። ሶ በሕክምና ይሄ የሬሳ ምርመራ ከተደረገ በኋላ የተተኮሰው ጥይት በማን ስም እንደተመዘገበ ከታወቀ ምናልባትም የጽጌረዳ ነገር ሞት ከባድ ሊሆን ይችላል የሚል ሐሳብ ይኖረኛል። ግን ጽጌረዳ ደግሞ በዚህ ልክ በኮንፊደንስ ምንም አይነት ነገር እንዳላረገችና ልትፈታ እንደምትችል ተማምና ቁጭ ብላለችና ይሄ ነገር ትንሽ ጥያቄ ጭራል። እስኪ የእናንተ ሐሳብ ምንድነው? እኔ በዚህ ሐሳብ በዮናስ ሞት ላይ ቀጥታ ልጠረጥረው የሚችለው ሰው ባይኖርም እንደ ሩቅ የምጠረጥረው ሰው ነብዩን ካወጣውኝ በኋላ ነብዩ አይደለም ብዬ ትቼ የምጠረጥረው ሰው ሲከታተሉት በመኪና ሆኖ ተደብቆ ሲመለከቱት ሲከታተሉት የነበሩ በክፍል 38 እና 39 ላይ የተመለከትናቸው ሰዎች የሆነ ነገር ሊያደርጉ ይችላሉ ብዬ አስባለሁ። ምናልባትም ደግሞ ሰርግ ላይ ያለ ያን ሁሉ ሪስክ ወስዶ ይሄን አይነት ነገር ካደረጉ ያደረጉበት መንገድ ደግሞ ምንድነው ካለን የሚያተርፉት ነገር ሊኖር ይችላል። የጽጌረዳን ሰርግ ለማደናቀፍ ነው ከተባለ ግድያው የተደረገው መጀመሪያ ተጠርጣሪ ሊሆን የሚችለው አፍቃሪዋ ነብዩ ነው የሚሆነው ማለት ነው። አፍቃሪዋ ነብዩ ነው የሚሆነው ማለት ነው። ስለዚህ እስኪ ቀጣይ ክፍሎች ውስጥ ፖሊሶች ይሄን ምርመራ የሚያደርጉበትና የችሎትም ቦታ ይኖራልና ጽጌረዳም በዋስ ነፃ የምትወጣበት ደግሞ ዋስ እኔ ሆናለሁ ያለው የልጅነት ጓደኛቸው ጠበቃቸውስ ምን አይነት የዋስ አደጋ ሊመጣበት ይችላል? እነዚህን የያዙ ይሆናሉ። እስኪ እናንተም የእናንተን ሐሳብ ምን እንደገመታችሁ ኮሜንት ላይ ታስቀምጡልናላችሁ። ቀጣይ ክፍል እነዚህ ነገሮች ተሰብስበው በጣም አሪፍ የሆነ ነገር እንመለከታለን ብዬ አስባለሁ። የተወዳችሁ የድራማ ዞን ቤተሰቦች እስካሁን ቤቱን ሰብስክራይብ ሳታደርጉ የተመለከታችሁ ከሆነ ቤቱን ሰብስክራይብ አድርጉ። ኮሜንት ላይ ሐሳባችሁን አስቀምጡ። ላይክ እና ለሌሎቹ እንዲደርስ ደግሞ ሼር አድርጉ። ይህ ድራማ ዞን ነው።